ሰላም በዩቲዩብ ቻናል ተከታታዮቼ አላችሁ በህይወት እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። አይኖ ጠፍቻለሁ። አንድ አመት ከምናምን በላይ ተመቸኝም ጠፍቻለሁ። አሁን በኋላ ለመምጣት እሞክራለሁ። እንዴት ናችሁ? በዚህ አጋጣሚ ሰዓቴ የለም፣ ሰዓት ተነስቷል። ያው አድቨርታይዝ ነበረ እሱም ደግሞ ተነስቷል ማለት ነው። እና ያሉትን ነገሮች አስተካክዬ ካሁን በኋላ ለመምጣት እሞክራለሁ። በዚህ አጋጣሚ ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ። ቪዲዮን እያያችሁ የቆየ ቪዲዮ ነው ትንሽ ግን ያው ያልጫንኩትም ነበረ። ኢንጆይ እያረጋችሁ ቪዲዮን እንደ አዲስ ሪፍሬሽ እንዲያደርግልኝ ዩቲዩብ ቻናሌን ጥሩ ነገር ለመስራት ለማቅረብ ወደፊት እንትን ይለኛልና ፎሎ አድርጉኝ። ሰብስክራይብ አድርጉኝ። ፎሎ ለቲክቶክ ነው መሰለኝ። ፎሎ አድርጉኝ። አመሰግናለሁ። ሌላው ደግሞ በዚህ አጋጣሚ የሰዓት ነገር እንዴት ማስተካከል እንደሚቻል አላውቅም እና በዚህ የምትችሉ ካላችሁ ስለ ሰዓቱ ማለት ነው ብትጽፉልኝ ደስ ይለኛል። ምን ማድረግ እንዳለብኝ፣ ምክንያቱም አሁን ላይ ሰዓት በጣም ነው የሚያስጠላው። ሰዓት ደግሞ ዋና ነገር ነው እና ብዙ ነገሮች አሉ ማስተካከል ያለብኝ እና የምትችሉ በዚህ አጋጣሚ ብትረዱኝ ደስ ይለኛል። እንትኑን እያያችሁ ቪዲዮውን እያያችሁ ላይክ አድርጉኝ፣ ሼርም ብታደርጉልኝ ደስ ይለኛል። ቻናሌ እንደገና እንደ አዲስ እንትን ይላል ማለት ነው እና አመሰግናለሁ። በዚህ አጋጣሚ ለምንድነው ዩቲዩብሽን ለምንድን ማሰሪበት ያላችሁኝ ልጆች አላችሁ እና አመሰግናለሁ። ነገር ግን ለመስራት ደግሞ አንደኛ ጊዜ፣ ሁለተኛ ነገር ደግሞ ከጊዜም በላይ ደግሞ ያን የቦታ ለመመቻቸት አለ። ሰው ሀገር አይመችም። ታውቁታላችሁ። በእርግጥ አሁን ላይ 10 ደቂቃ ወይም 5 ደቂቃ አይጠፋም። ግን ደግሞ ከስራ ጋር ያኔ የምናቀርበው ኮንቴንት ራሱ ቪዲዮ አሁን ላይ ጥሩ ነገር ነው መሆን ያለበት። እንደ በፊቱ ሰላም እንዴት ናችሁ ምናምን ነገሩ ምንም ፋይዳ የለውም እና ወደፊት እሞክራለሁ እና አመሰግናለሁ። እዚህ አጋጣሚ የጠፋችሁ ልጆች ደግሞ በቃሉ ተናፍቃችኋል። በጣም ብዙ ልጆች ቻናላችሁንም የተዋችኋላችሁ። እንደኔ ስሩበት። አንድ ቀን ደህና ነገር እንሰራበታለን እና አትጥፉ። አመሰግናለሁ። ቴንኪው ሶ ማች